ትጨማለቃላችሁ። እኔም እፎይ ነኝ። ከዛስ እፍ ብለሽ ጥፊ። የአባት አምላክ እፍ አድርጎ ያጥፋል። በእስልምና ዙሪያም እውቀቱም የለህም፣ ባዶ ቅንጭላት ነህ። በክርስትናም እውቀቱ የለህም፣ ባዶ ነው የማወይ እና ላይ ወሰለምን እንድታፍሩባቸው አደርጋለሁ ያልከው ንግግር አብሶሉትሊ ይቅርታ መጠየቃለ ስተተኛ እፎይም ቢያንስ ከ1 እስከ 5 ዓመት መታሰርና መቀጣት አለበት ከሚሉት አንዱ ነኝ። አሰላም እንደምትመለከቱት ያው ስለ ረሱል ፍቅር ነው፣ ስለ ዲን እንዲያውቁ እንዲጠይቁ ነው የሚያደርጋቸው። አላኩል ያህል እንግዲህ ሌሎች የሃይማኖት ተከታዮች ስለ እፎይና ስለተፈጠረው ክስተት ምን አሉ የሚለውን በዝርዝር እንመለከታለን። ሁላችሁም ግን እንደተለመደው ኮሜንታችን ላይ ሶሉ አለ ነብይ ያልን ሁላችንም በሰለዋት እናደምቀዋለን። ኮሜንቱን ቀጥታ ወደ ዛሬው ቪዲዮ እንሂድ። ማንም ሙስሊም እንደው ለአገላለጽ ይከፈ ዱርዬ ነው ተብሎ የሚታሰብ ሙስሊም ካለ ወላሂ በነብዩ አይደራደር፣ በምንም መልኩ አይደራደር። ሂጃባን የለቀቀች እህት ካለች በነብዩ አትደራደር። አደብ ያዙ። እንደፈለጋችሁ ለመሆን አትሞክሩ። ፊዳከ አቢ ወኡሚ ያ ረሱላላህ። ወላሂ በነቢዩ አንደራደር በጭራሽ። መጅሊስም እስከ መጨረሻው እስከ ጥግ ሊሄድበት ይገባል። ፊት ለፊት ሊገትራቸው ይገባል። አስፈላጊው እርምጃ ሊወሰድባቸው ይገባል። እንደነዚህ አይነት ቆሻሻ ብዬ ነው መጠራቸው። እንግዲህ እኔ ምንም ላደርጋቸው አልችልም። ያለው ሀቅ ይሄ ነው። እኔ ራሱ እኛ ብቻ የምንወዳቸው ነበር የሚመስለኝ። ነገር ግን በሌላ እምነት እንኳን የሚወደዱ ነብይ እንዳለን ነው የተሰማኝ በዚህ ሰዓት። እና ልትኮሩ ይገባችኋል። ሙስሊም ላደረጋችሁ አምላክ ወላሂ ልትኮሩ ይገባችኋል። ያ ጀማዓ ተመልከቱ፣ ኮሜንት ምን እንደሚል ተመልከቱ። ከታችም ይሄ ነው የኛ ረሱል። አንድ ሰው አንድ ግለሰብ ስለተሳደበ ሁሉም ተሳዳቢ ነው ማለት አይደለም። ልትኮሩ ይገባችኋል። አልሐምዱሊላህ ያው ጉዴ ፓርት ዘይ ቢሄር ሮ እዚህ ጋር ሚላል አንተ አረባክ ፎይን የሆነ ነገር እንዳያደርጉት ይላል። እኔ አያገባኝም። ለአንድ ባለጌ ጥብቅና የምቆምበትም ድምፅ የምሆንበትም ምንም አይነት ምክንያት የለኝም። እንደውም በህግ መቀጣት አለበት ብዬ ነው የማስበው። ምክንያቱም ኢትዮጵያ ውስጥ የኦርቶዶክስ ቤተ እምነት ስትነካ የነኩ የተባሉት ሰዎች በህግ ሲቀጡ አይተናል። ስለዚህ የሙስሊምና የፕሮቴስታንት ወይም የሌላ ቤተ እምነቶች ሲተቹ፣ ሲቀለድባቸው፣ ሲሾፍባቸው ደግሞ ዝም የሚባሉበትና ወይም ደግሞ ፍሪደም ኦፍ ስፒች ነው ተብሎ የምንቀበልበት ምንም አይነት ምክንያት የለም። ለዚህ ማሳያ ደግሞ ልጅ ያሬድን ማየት ትችላላችሁ። ልጅ ያሬድ ስለ ቤተክርስቲያን ተቸ ተብሎ 2 ዓመት ያህል ታስሮ ነው የወጣው። አሁን በዚህ ዓመት ደግሞ የጥምቀት ጊዜ የአምቦ ዩኒቨርሲቲ ተማሪዎች ታቦት ላይ ቀልዳችኋል ተብሎ 1 ቀን እንኳን ሳያድሩ እስር ቤት ተወርውረዋል። ስለዚህ እፎይም ቢያንስ ከ1 እስከ 5 ዓመት መታሰርና መቀጣት አለበት ከሚሉት አንዱ ነኝ ማለት ነው። ምክንያቱም የራሱን እምነት መስበክ መብቱ ነው። ስለ ኦርቶዶክስ ሃይማኖት ቃሉን ወይም የመጽሐፍ ቅዱስ ቃልን ማስተማር መብቱ ነው ሙሉ ለሙሉ። ነገር ግን ከራሱ እምነት ወጥቶ ነቢዩ መሐመድን መተቸት ወይም ደግሞ የነቢዩ መሐመድ ተከታይ የሆኑ ሙስሊሞች ላይ ማላገጥ፣ ማሾፍ ልክ አይደለም። ስለዚህ በዚህ ደግሞ የተማሩ የሙስሊም ጠበቃዎች አሉ። ሰው እናንተ ጠበቅ አድርጋችሁ ጉዳዩን መያዝ ነው። ከዛ ደግሞ ከተፈለገ ደግሞ ትንሽ የፖለቲካል ቅመም ጣል አድርጉበት። በኦርቶዶክስ እና በሙስሊም ግጭቶችን ለማምጣት የሚል ነገር ብጥሉበት ደግሞ ከ1 እስከ 5 ዓመት እፎይ ይላል ማለት ነው። እና ይህን ነው ናችሁ ዋናው ነገር ማለት ነው። ቢኮዝ እያንዳንዳችን ሃይማኖት አለን። የራሳችንን ሃይማኖት አክብረን የሌላውንም አክብረን መቀጠል አለብን እንጂ ማንም እየተነሳ ለምሳሌ አንዳንድ ኦርቶዶክሶች አሉ ፕሮቴስታንት ፓስተሮችን እያጠለጠሉ እንዲያሉ እየጨፈሩ ነው ምናምን የሚሉ አሉ። ሙስሊሞቹንም በዛን ያህል የሚተቹ አሉ። ስለዚህ እነዚህም ትምህርት እንዲሆናቸው እፎይን ማስቀጣት አለባችሁ ማለት ነው ሙስሊሞች። ኤኒዌይስ ላቭ ዩ ኦል። ይህ የምትመለከቱት ግለሰብ የክርስትና እምነት ተከታይ ነው፣ ግን ደግሞ ከሀቅ ጎን ነው የምቆመው ነው ያለው። ተመልክታችኋል። እስከ 5 ዓመት ድረስ ሊያስፈርድበት የሚችል ክስ ይመሰረታል ማለት ነው። ኢንሻአላህ ሁሉም ሙስሊም የሚደሰትበት ቀን ቅርብ ነው የሚሆነው። ኢንሻአላህ አላህ የእጁን ይሰጠዋል። እንድትመለከቱት ግን የፈለኩት ኮሜንት ላይ የገቡ ምንድን እንደሚሉ እያያችሁ ነው። ለእፎይ ድምጽ ሆነው እያሉ ለሱ ኮሜንት ይጽፉለታል። ነገር ግን እሱ ከሀቅ ጎን ነው ሆነው እያለ ነው መልስ የሚሰጣቸው። እናንተሳ ኮሜንት ላይ ምን እያላችሁ ነው ያላችሁ? ሶሉ ዐለ ነቢ። ሁላችንም ኮሜንት ላይ እናድምቀው በሰሏት። እፎይ የተባልከው መጀመሪያ ስለ ነብዩ መሐመድ ስም አንተ አንድም የምታውቀው ነገር የለህም። አንተ ክርስቲያን ነህ፣ በእስልምና ዙሪያም እውቀቱም የለህም፣ ባዶ ቅንጭላት ነህ። በክርስትናም እውቀቱ የለህም፣ ባዶ ነው ሞይና
ነገር ግን በኦርቶዶክስ እምነት እውቀቱ ካለህ ቂጧን ወጥራ ወደ ቤተ ክርስቲያን የምትከደውን፣ ጡቷን ከፍታ ወደ ቤተ ክርስቲያን የምትከደውን አለባበስ የክርስቲያን አለባበስ እንዲህ አይደለም ብለህ ማስተማር ሲገባህ ስለተከበረው ስለ ሙስሊሙ ማህበረሰብ ስለ ነብዩ መሐመድ አንተ ምን አባክ አግብቶ ነው የምትናገረው? አንተ ሴተኛ ዳር እውቀቱ ካለህ እኮ ቂጧን ከፍታ ወደ ቤተ ክርስቲያን የምትከደውን እህትህን አይ ትክክል አይደለም ብለህ መምከር ነበረብህ። ይህን በራሳቸው ሰዎች ምስክርነት ሲሰጥባቸው እኮ እንዴት ውስጣቸው እንደሚቀጥል አስቡት። ሀቂቃ ያጀማ እና ተመልከቱ ነው ኮሜንት ላይ የእነሱን እፎይ እያሉ መልስ ሲሰጡ ምን እንደተባሉ ላሰማችሁ። ትጨማለቃላችሁ። እኔም እፎይ ነኝ፣ እኔም እፎይ ነኝ፣ እኔም እፎይ ነኝ። ከዛስ እፍ ብለሽ ጥፊ። የአባት አምላክ እፍ አድርጎ ያጥፋችሁ። የሰው ሃይማኖት አትንኪ። ሃይማኖትሽ እንዲከበር ሙስሊምና ክርስቲያኑ ተከባብሮ ነው እኛ ይኖር ነው። በግድ ነገር ፍለጋ በግድ መነካካት በግድ እኛ ሙስሊምና ክርስቲያን ተከባብረን ነው የምንኖረው። በግድ ሄዳችሁ የሰው ሃይማኖት ነክታችሁ እኔም እፎይ ነኝ እፍ ይበልብሽ አባቴ አምላክ። ተከባብ ማስተማር ከፈለገ እሱ የኛን ሃይማኖት ያስተምር። ባይሆን ልዩነቱ የሙስሊምና የክርስቲያን ልዩነት ምንድን ነው? እኛ ልዩነታችን ይሄ ነው ይሄ ስለሆነ የሚል በብላት በብልጠት ያስተምር። ነቢዩ መሐመድን እየነካ የሚሰማ ጆሮ የሚሰጥ ሙስሊም ካለ በሳቅ እንዳልሞት የለም፣ አስፈራሳይ ነው። ከዛ በተረፈ እናንተ ሙስሊምን ወደ ሃይማኖትን መሳብ እንኳን ከፈለግ በእንደዚህ መልኩ ነቢዩ መሐመድን ነክተ የሚያዳምጥ ሙስሊም ካገኘ በሳቅ ደግሞ ሞተው ነው። ክብራችሁን ጠብቃችሁ ተቀመጡ። ሰው እንዲያከብራችሁ አትጃጃሉ። ሚዲያ ላይ አትጃጃሉ። እንደዚህ አይነት የሚባል ነገር የለም። ተከባብረን የኖረው ተከባብረን ቁርአናቸው ጋር ምንሰራ ትሄዳለህ? ሲጀመር ራስን ቁርአን የራስን ሃይማኖት አጥና፣ ራስን አስተምር። መችኛ ተማረን መጀመሪያ አንድ ኦርቶዶክስ ጠርታ ብትጠይቀው ጥቅስ የሚባል አንድ ወፍ ጥቅስ ዮሐንስ ወንጌል ምን ይላል ብትለኝ ወፍ አላውቅም። ወፍ ሃይማኖቴን እወዳለሁ የስ የሚነካብኝ አልወድም የስ መጽሐፍ ቅዱስ ጥሪ ብትለኝ አንድ ወርድ አላውቅም። እኔ ራሱ ዘምሬ አውቃለሁ፣ ተሰልፌ አውቃለሁ። በሃይማኖቴ አልደራደርም። ወፍ ጥቅስ ማቀው የለም። እስቲ እኛን ያስተምሩና ጥቅስ እንድናቅ ሌሎችን ለመርታት እንድናስረዳ ሃይማኖት እንትን ጊዜ ሰጥተው ሮብ ዓርብ በዚህ ሰዓት ከዚህ ሰዓት ጀምሮ መጽሐፍ ቅዱስ ትምህርት እናስተምራለን። ይሄ ነው። ማርያም እንዴት እንደምታማልድ አንድ ኦርቶዶክስ አስረዳ ብትለው ወፍ የለም። እሱን ያስረዱን፣ ልዩነቱን ያስረዱ። ሙስሊም ስታገኝ ለምሳሌ አንድ ሙስሊም ይመጣና ከኛ ሃይማኖት ውጪ ጀነት የሚገባ የለም ይልሃል። እሱ ሲመጣ ኖ የኛ ሃይማኖት እኮ ይሄ ነው፣ የአንተ ሃይማኖት ይሄ ነው፣ እኛ ጋር ይሄ ነው ብለህ ለማስረዳት እሱን እውቀት መታ አስጨብጦ ያንን የሰው ሃይማኖት ጌርክ እየነካ ከዛ ሊገሉኝ ነው። እና ነቢዩ መሐመድን ከነካባቸው ታሾፋለህ እንዴ? ማነው ይሄ ቦርጫም እዮዳምም ዮኒ ማኛም አሜሪካን ሆነው ተረፉ እንጂ ሙስሊሞች ቢያገኟቸው 4 ቦታ ሆዳቸውን ቀደው ነው የሚያወጧቸው፣ አንጀታቸውን አውጥተው የሚጥሏቸው። በሃይማኖት አልደራደርም። እኔም ደሴም ቲንግ ነው የማደርገው። አሁን ኤደን የምትባል ስባት ይቺ እስራኤል ሀገር ያለችው በህይወት ባገኛት በስማም ብዬ ነው ማርዳት። እኔ ራሴ እመብርሃን ምስክሬ ነው፣ አርዳት አለሁ በስማም ብዬ እንደዚህ በስማም ወልድ መንፈስ ቅዱስ ብዬ አንገቷን እንደበግ ነው ምሾልታት። የእግዚአብሔር ትዕግስተኛ መሆኑን እግዚአብሔር መልካም መሆኑ የሚታወቀው እሷን በህይወት ማደሯ ነው። እግዚአብሔርን ሳትፈራ ሶሻል ሚዲያ ላይ ወጥታ በኤፍ ወርድ የተሳደበች እመብርሃንን የተሳደበች መስቀላችንን ያንቋሸሸች ሴት ተኝታ በሰላም መንቃቷ እግዚአብሔር ምን ያህል ትዕግስተኛ መሆኗን ነው የሚያሳየው። ስለዚህ ልትከበር ከፈለግ የሰው ሃይማኖት አትንካ፣ የሰው ሃይማኖት እንዳትነቁ። እፎይ እፍ ብለሽ ጥፊ በእናትሽ። እንቡሽ ገለባ አይሻልሽም? እፎይን የማውቀው እፍ የሚል ነገር ነው። እዛ እኔ አልሰማችሁም ወደዛ። እኔ ሰው ሃይማኖት ሲነካሉ ድም ሃይማኖቴን እፎይ ብለሽ ብጥፊ እፍ ብለሽ ጥፊ ነው የምልሽ።
እፎይ ማለት እንቡሽ ገላባ እፍ ብሎ የሚጠፋ ነገር ነው። ይህ ቪዲዮ ለነሱ ቢሆን የተሰራላቸው ምን ያክል ሸር ሊያደርጉት ምን ያክል ላይክ ሊያደርጉት እንደሚችሉ አስቡት። ዮኒ ማኛ ለነሱ ሲመሰክርላቸው ወይ ደግሞ ይችኛዋ ቲክቶከር ፌመስ ቲክቶከር ለነሱ እንደዚህ መሆን አለበት ተብሎ ሲመሰክርላቸው ምን ያክል ሊተባበሩ እንደሚችሉ አስቡት። አልሐምዱሊላህ ሁሉም ሰው ግን አሁን ከሀቅ ጎን እየሆነ ነው። ፍርድ ደግሞ አይዛነፍም። ኢንሻአላህ ፍርዱን ያገኛል ማለት ነው። ሰለላሁ ዐለይሂ ወሰለም እንድታፍሩባቸው አደርጋለሁ ያልከው ንግግር አብሶሉትሊ ይቅርታ መጠየቅ አለ። ስህተተኛ ነው። የሚኮሩባቸው እንጂ የሚያፍሩባቸው ነብይ የላቸው። ስታ ነው አይሆንም። የፈለገ ኦርቶዶክሱን ከቀኔ የሚለየኝ የለም። ጥላይን ከፈለገ ኦርቶዶክስ የሚኮሩባቸው ኢን ቢሊየንስ የሚከተላቸው ነብይ እንጂ አንተ እንደምትለው የሆነ ወረቀት እያመጣ ያዙ ልቀቁኝ የምትልበት መንገድ አይደለም። ይሄ አወቃችሁ ስትባሉ ያዙ ልቀቁኝ የምትሉን ነገር በጣም ይደብራል። እፎይ ለዚህ ንግግር ይቅርታ ጠይቅ። ትክክለኛ አይደለም። አላግዘም። በዚህ እኔ አላግዘም። ይቅርታ ጠይቅ። ይሄ ነብያቸው አያፍሩባቸው። ቅድስት ድንግል ማርያምን አንተ አታፍርባት። ክርስቶስን አንተ አታፍርበትም። ስለዚህ እነሱም ደግሞ በእምነታቸው ነብዩ መሐመድን አያፍሩባቸው። ስለዚህ እባካችሁ እያስተዋላችሁ ይሄ ሰው ይቅርታ ይጠይቅ። በይቅርታ ያምናሉ። ሙስሊምም ሆነ ክርስቲያኑ ይቅርታ ስንባባል የኖር ነው። ሰው ልጅ አይሳሳትም ማለት ነው። ሁላቸው እኔም ተሳስቻለሁ አልኳቸው። በምን ያህል ደረጃ ሙስሊሞች ነብዩ መሐመድን እንደሚወዱ በጠንቅቄ አሳውቀውኛል። በቃ ይወዷቸዋል። መሐመድን እንደ መልእክተኛ ከመቀበል የሚያግዳቸው እዚህ ዓለም ላይ አታመጣም። ብሪንግ ያልሞከረ ሰው የለም። ግን በቃ ይወዷቸዋል። በእስልምናቸው መገለጫ ነብዩ መሐመድ ናቸው። በምን ታደርገው? መብታቸው አይደል እንዴ? ፎዋት ለምንድን ነው የምንከራከረው? ለምን ብለህ እንዴ የሆነ ፒክቸር አይቻል ነበር እንዴ? ቅድስት ድንግል ማርያምን እንዳጨሰች አድርገው። እህቶቼ ወንድሞቼ፣ እንደምታውቁት በረሱል ዓለይሂ ሰላቱ ወሰላም ላይ ድንበር ያለፈው ግለሰብ በኤርፖርት እንዳይወጣ የሚል እግድ ወጥቷል። ሌላው ደግሞ በየቦርደሩ ላይ ይሄ ነገር መድረስ አለበት። ምክንያቱም በቦርደርም የሚወጡ ሰዎች አሉ። ሌላው ደግሞ ሶስተኛው ደግሞ እሱን አስጠግተው እሱን ፕሮቴክት እያደረጉ ያሉ ሰዎች እነሱን ለህግ ሊቀርቡ ይገባል። ምክንያቱም ህግ ዲሲዥን ያወጣበትን ሰው አንድን ሰው መደበቅና ማስጠጋት ያስጠይቃል በሀገራችንም ህግ። ይሄ የምንደራደርበት ነገር አይደለም። ጥግ ድረስ ደርሶ ማየት